ሄሎ ማይ ኔም ኢዝ የኔ ስም እንግዲህ ይቅርታ ስሙን ከፈር ይባላለሁ። እኔ ከአዲስ አበባ ዩኒቨርሲቲ ነው የተመረኩት በሲቪል ኢንጂነሪንግ ዲፓርትመንት ነው። ከ3.56 ውጤት አምጥቼ ነው የተመረኩት። እኔ ከተመረኩ በኋላ የተለያዩ የመንግስትና የግል ድርጅቶች ላይ ስራ ሰርቻለሁ። የዲዛይን ስራ ነው የምሰራው። ሲቪል ኢንጂነር ነኝ። ከዛ አሁን ደቡብ ክልል ላይ አሁን ሳውላ ከተማ ላይ የግል ትምህርት ቤት ላይ እያስተማርኩ እገኛለሁ። በፓርት ታይመር ነው ማስተምረው ትምህርት የሂሳብ ትምህርት ነው። በአማርኛና በእንግሊዝኛ በሁለቱም ነው ማስተምረው። አሁን ለጊዜው እኔ ማስተምረው ሂሳብ ትምህርት ለምሳሌ አሁን አንድ ትምህርት ርዕስ ወስጄ ባስተምራችሁ የሙሉ ቁጥሮች ተካፋይነት የሚለውን ምዕራፍ 1 የስድስተኛ ክፍል ሂሳብ ትምህርት ነው። ሙሉ ቁጥሮች እንግዲህ ተካፋይ መሆናቸውን አለመሆናቸውን የምናረጋግጥበት ነው። እዛ ውስጥ ምዕራፍ 1.5 ላይ ተጋማሽ እና ኢ ተጋማሽ ሙሉ ቁጥሮች የሚባሉ አሉ። ተጋማሽ ቁጥር ማለት የትኛውም ቁጥር ለሁለት የሚካፈል ከሆነ ቁጥሩ ተጋማሽ ቁጥር ይባላል። ለሁለት ቁጥር የማይካፈል ከሆነ ደግሞ ቁጥሩ ኢ ተጋማሽ ይባላል። የአስር የቁጥር ቤቶች ላይ መጨረሻው አንድ ቤት ወይ 0 2 4 6 8 ከሆነ ቁጥሩ ተጋማሽ ቁጥር ይባላል። ከዛ ውጪ ደግሞ 1 3 5 7 9 ከሆነ ደግሞ ኢ ተጋማሽ ቁጥር ይባላል። ይሄ ስለ ተጋማሽነት ነው። እና ቀጥሎ የሙሉ ቁጥር ተካፋይነት የምለውን እናያለን። ሙሉ ቁጥሮች ተካፋይነት ማለት አንድ ሙሉ ቁጥር ለቁጥር ከሁለት ጀምሮ እስከ 9 ላሉ ቁጥሮች እስከ 10 ላሉ ቁጥሮች ይካፈላል ወይ የሚለውን በአጭር መንገድ የምናረጋግጥበትና ቼክ የምናደርግበት መንገድ ነው። ለምሳሌ አንድ ቁጥር ለሁለት ተካፋይ ከሆነ መጨረሻዎቹ የግድ አንድ ቤቱ 0 2 4 6 8 መሆን አለባቸው። ከዚህ ውጪ ከሆነ ግን ቁጥሩ ለሁለት ተካፋይ አይደለም ማለት ነው። ለሶስት ተካፋይ ስናይ የሶስት ተካፋይ የሆኑ ቁጥሮች ምን ቁጥሮች ናቸው ሲባል የቁጥሮችን ሆሄ ስንደምር አጠቃላይ የቁጥሮችን ሆሄ አንድ ቤቱን ከ10 ቤቱ ጋር ከመቶ ጋር ሁሉንም ደምረን ጠቅላላ የመጣውን ቁጥር ድምሩን ለሶስት እናካፍል የሚደርስ ከሆነ ቁጥሩ ለሶስት ተካፋይ የሆነ ቁጥር ይባላል። ይሄ ለሶስት ተካፋይነት በሶስት ተካፋይ የሆነ ቁጥርን የምናረጋግጥበት መንገድ ነው ማለት ነው። በአራት ተካፋይ የሆነ ቁጥር ደግሞ ማለት መጨረሻዎቹ ሁለቱ የ10 ቤቱና የአንድ ቤቱ የሚመሰረቱት ቁጥር ያለ ምንም ሳይቀየር ለአራት ተካፋይ ከሆኑ ቁጥሩ ለአራት ተካፋይ ነው ማለት ነው። በአጭሩ የአምስት ተካፋይ ቁጥር ማለት አንድ ቤቱ 5 እና 0 የሆነ ቁጥር ብቻ ነው ማለት ነው። አምስት የሆነ ቁጥር አንድ ቤቱ 5 ከሆነ ቁጥሩ በአምስት ተካፋይ ነው። 0 ከሆነ በዛ ልክ በአምስት ተካፋይ ነው ማለት ነው። ቁጥር ለስድስት ተካፋይ የትኛው ሙሉ ቁጥር ለስድስት ተካፋይ ነው የምንለው መቼ ነው? የተሰጠው ሙሉ ቁጥር ለሁለት እና ለሶስት ለሁለቱም ተካፋይ ሲሆኑ ብቻ ነው ለስድስት ተካፋይ የምንለው። ስለዚህ ይሄ በጠቅላላ ምንድነው ከሁለት እስከ ስድስት ላሉ ቁጥሮች ስለ ተካፋይነት የሚገልጽ ነው። ስለዚህ ሌሎችንም ስላሉ አሁን ይሄ ራስን ለማስታወቅ ስለሆነ ሁሉንም በዚህ ልክ ነው የማስተምረው። በአማርኛ ቋንቋ በዚህ ልክ ነው የማስተምረው። አመሰግናለሁ።